ዜና በዝርዝር በአማራ ክልል አንዳንድ አካባቢዎች የኮሌራ በሽታ መከሰቱን የአማራ ክልል ህብረተሰብ ጤና ተቋም አስታወቀ። ተቋሙ በቅርቡ በተከሰተው በዚሁ በሽታ በቋራና በባህር ዳር ዙሪያ ወረዳዎች ከ1000 የሚጠጉ ሰዎች በበሽታው መያዛቸውንና 9 ሰዎች ደግሞ መሞታቸውን አስታውቋል። በአዊ ብሔረሰብ አስተዳደር ጃዊ ወረዳም በቤተ ሙከራ ባይረጋገጥም ኮሌራ መሰል በሽታ መታየቱን ደግሞ የህብረተሰብ አስተዳደሩ አመልክቷል። በአማራ ክልል ባህር ዳር ዙሪያ አስተዳደር አንዳሳ በተባለ አካባቢ በርካታ ሰዎች በኮሌራ በሽታ ታመው ወደ ጤና ተቋማት መሄዳቸውን አንዳንድ የአካባቢዋ ነዋሪዎች ለዶይቼ ቬለ ተናግረዋል። ታማሚዎቹ በየበረንዳው ተኝተው መመልከታቸውንና የሕክምና ባለሙያዎች በስራ ተጠምደው ማየታቸውን አስረድተዋል። በተመሳሳይ በክልሉ ምዕራብ ጎንደር ዞን ቋራ ወረዳ በርሜል ጊዮርጊስና ኪዳነ ምህረት በተባሉ 2 ቦታዎች ቀደም ሲል የነበረው የኮሌራ በሽታ አገርሽቶ ሰዎቹ በኮሌራ እየተጠቁ መሆናቸውን የምዕራብ ጎንደር ዞን ጤና መምሪያ ምክትል ኃላፊ አቶ ዮሴፍ ጉርባጥ ገልጠዋል። በአካባቢው የሃይማኖት አባቶች ጋር በተደረሰ ስምምነት መሰረት በአካባቢው ያለው የጸበል አገልግሎት ለጊዜው እንዲቆም ቢደረግም አንዳንዶቹ ፈቃደኛ ባለመሆናቸው በሽታው ሊቆም እንደቻለም አቶ ዮሴፍ አመልክተዋል። ሀገረ ስብከት አባቶች ጋር ጸበሉ ላይ ያለው እንቅስቃሴ መግታት በሚቻልበት ሁኔታ ላይ የዙን መቆጣጠር እስከምንችል ድረስ በጊዜው ጸበሉን መግታት በምንችልበት ሁኔታ ላይ ተወያይተን ላለፈው 1 ወር አካባቢ የሚሆን ሀገረ ስብከቱ ደብዳቤ ጽፎ ተወሰነ ጊዜ የሚስተካከሉ ነገሮች ስላሉ ጸበሉ ለጊዜው እንዲቆም የሚል ደብዳቤ የአማራ ክልል ህብረተሰብ ጤና ተቋም የበሽታዎችና የጤና ሁኔታዎች ምላሽ አሰጣጥ ባለሙያ ሲስተር ሰፊ ደርብ በአማራ ክልል በቋራና በባህር ዳር ዙሪያ ወረዳዎች በአጠቃላይ 960 ሰዎች በኮሌራ በሽታ መያዛቸውን መረጋገጡን አመልክተዋል። በበሽታው እስካሁንም 9 ሰዎች ህይወታቸው ማለፉን ሲስተር ሰፊ ተናግረዋል። እንግዲህ እንደ አዲስ የተከሰተው ከታህሳስ 24 2017 ዓ.ም ጀምሮ ነበረ የተከሰተው። እንግዲህ ቋራ ላይ ነበር መጀመሪያ የተከሰተው። ከዛ በኋላ ደግሞ መጋቢት 2 2017 ዓ.ም ጀምሮ ደግሞ ባህር ዳር ዙሪያ ወረዳ ላይ አንዳሳ እንደሚባል ቦታ ላይ ነው የተከሰተው። እንግዲህ እንደ ክልል ከታህሳስ 24 2017 ዓ.ም ጀምሮ እስከ መጋቢት 24 2017 ዓ.ም ድረስ ባለው መረጃ ከ960 በላይ የኮሌራ ታማሚዎች ተመዝግበዋል። እንግዲህ ከነዚህ ውስጥ ወደ 9 የሚሆኑት ህይወታቸውን በኮሌራ ምክንያት አጥተዋል። በአዊ ብሔረሰብ አስተዳደር የተከሰተው ኮሌራ መሰል በሽታ ምንነት በቤተ ሙከራ እየታየ መሆኑን አለምነው መኮንን ከስፍራው በላከልን ዘገባ አመልክቷል። ዓለም አቀፉ የጦር ወንጀለኞች መዳኛ ፍርድ ቤት የእስር ማዘዣ የቆረጠባቸው የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ወደ ሃንጋሪ ተጉዘው መዲና ቡዳፔስት ገብተዋል። ኔታንያሁ ወደ ሃንጋሪ ያቀኑት በሀገሪቱ ጠቅላይ ሚኒስትር ቪክተር ኦርባን ተጋብዘው ነው። የሃንጋሪው ጠቅላይ ሚኒስትር ቪክተር ኦርባን የእስራኤሉን ጠቅላይ ሚኒስትር ኔታንያሁን ወደ ሀገራቸው የጋበዙት ዓለም አቀፉ የጦር ወንጀለኞች ፍርድ ቤት ያስተላለፈባቸውን የእስር ትዕዛዝ ችላ በማለት ነው። በጋዛ ሰርጥ እየተካሄደ ካለው ጦርነት ጋር በተያያዘ የእስራኤሉ ጠቅላይ ሚኒስትርና የቀድሞ የመከላከያ ሚኒስትር ዮአብ ጋላንት እንዲሁም የተገደሉት የሐማስ ከፍተኛ አዛዥ መሐመድ ዲፍ በሰው ልጆች ላይ በተፈጸሙ ወንጀሎችና በሚካሄደው ጦርነት ላይ በተሰሩ ወንጀሎች መከሰሳቸው ይታወሳል። ፕሬዚዳንት ዶናልድ ትራምፕ የኢትዮጵያን ጨምሮ ከተለያዩ ዓለም ክፍሎች ወደ አሜሪካ በሚገቡ ሸቀጦች ላይ የቀረጥ ጭማሪ ጣሉ። ትራምፕ ትናንት ምሽቱን ይፋ እንዳደረጉት ወደ አሜሪካ በሚገቡ የኢትዮጵያ ሸቀጦች ላይ 10% ቀረጥ ጥለዋል። ከኢትዮጵያ በተጨማሪ ከኬንያ፣ ጋና፣ ግብፅና ሞሮኮ ወደ አሜሪካ የሚገቡ ሸቀጦች በተመሳሳይ 10% ቀረጥ ጭማሪ ተጥሎባቸዋል። ይህ መሰረታዊ የቀረጥ ጭማሪ ከመጋቢት 27 ቀን 2017 ጀምሮ ስራ ላይ ይውላል ተብሏል። ትራምፕ ይፋ እንዳደረጉት ከደቡብ አፍሪካ በሚገቡ ሸቀጦች
ላይ 30%፣ ከሌሴቶ 50% የቀረጥ ጭማሪ ተጥሎባቸዋል። አዲሱን ቀረጥ መክፈል የሚጠበቅባቸው ሸቀጦቹን ወደ አሜሪካ የሚያስገቡ ኩባንያዎች ናቸው። ዶናልድ ትራምፕ ከአውሮፓ ህብረት ወደ አሜሪካ በሚገቡ ሸቀጦች ላይ 20%፣ በቻይና ላይ 34% ቀረጥ ጥለዋል። በቻይና ላይ የተጣለው ቀረጥ ከዚህ ቀደም ተግባራዊ የተደረገውን ጨምሮ ወደ 54% ከፍ ብሏል። ዶናልድ ትራምፕ ትናንት ረቡዕ በዋይት ሀውስ አዲስ ቀረጥ የጣሉበትን ዕለት የነጻነት ቀን ሲሉ ጠርተውታል። በተለያዩ ሀገራት ላይ የሚጣለውን የቀረጥ ዝርዝር የሚያሳይ ሰንጠረዥ ከፍ አድርገውም አሳይተዋል። ይሁንና ውሳኔያቸው ከተለያዩ የዓለም ሀገራት መሪዎች ተቃውሞና ትችት ገጥሞታል። ይህ በእንዲህ እንዳለ ዶናልድ ትራምፕ የነጻነት ቀን ሲሉ በሰየሙት በትናንትናው ዕለት ከአውሮፓ ህብረት ወደ አሜሪካ በሚገቡ ሸቀጦች ላይ 20% ጭማሪ ማድረጋቸውን ተከትሎ የተለያዩ የአውሮፓ ምሁራንና ፖለቲከኞች ምላሽ እየሰጡ ነው። የጀርመኑ መራሄ መንግስት ኦላፍ ሾልስ ዶናልድ ትራምፕ ወደ አሜሪካ በሚገቡ ሸቀጦች ላይ የጣሉት አዲስ ቀረጥ የዓለምን ኢኮኖሚ ይጎዳል ሲሉ አስጠንቅቀዋል። ትራምፕ ይፋ ያደረጉት ቀረጥ በእኔ አመለካከት ስህተት ነው ያሉት ሾልስ በዓለም ዙሪያ ብልጽግናን የፈጠረ የንግድ ስርዓት ላይ የተሰነዘረ ጥቃት ነው ሲሉ የትራምፕን እርምጃ ነቅፈዋል። የታሪፍ ጭማሪው ውሳኔ በመሰረታዊነት ስህተት ይመስለኛል። ይህ ጥቃት በዓለም ዙሪያ ብልጽግናን በፈጠረ የንግድ ስርዓት ላይ የተሰነዘረ ጥቃት ነው። በአብዛኛው በአሜሪካ የንግድ ስርዓት ፍላጎት ላይ የተመረኮዘ ትዕዛዝ ነው። የንግድ ድርጅቶች እኛ ሸማቾች ዩናይትድ ስቴትስ ውስጥ የሚገኙትን ጨምሮ በመላው ዓለም ያሉ ተጠቃሚዎችና የዓለም ኢኮኖሚ በእነዚህ ግድ የለሽ ውሳኔዎች ምክንያት ችግር ውስጥ ይገባሉ። እንዲያም ሆኖ ጀርመንን ጨምሮ የአውሮፓ ህብረት አባል ሀገራት ለነጻ ንግድ እንደሚቆሙ የጀርመኑ መራሄ መንግስት ኦላፍ ሾልስ ተናግረዋል። ጀርመንና አውሮፓ ለነጻ ንግድ መቆማቸውን ይቀጥላሉ። አውሮፓ በጋራ የቆመው ለትብብር እንጂ ለግጭት አይደለም። ስለዚህ ለጥቅማችን በጋራ ጥብቅና እንቆማለን። አውሮፓ በአንድነት በጥንካሬና በተገቢ መንገድ በጋራ ይቆማል። ለዩናይትድ ስቴትስ ውሳኔም ምላሽ ይሰጣል።